የተከበራችሁ የቻናሌ ቤተሰቦች በዛሬው ቪዲዮ የምናየው አራት ክፍል የብሎኬት ቤት ከመሰረት እስከ ፊኒሺንግ ለመጨረስ ምን ያክል ገንዘብ ያስፈልገናል፣ እንዲሁም ምን የግንባታ ግብአት ወይም ማቴሪያል ያስፈልጋል፣ የሰራተኛ ወጪስ ምን ያክል ያስፈልገናል፣ እንዲሁም ምን ያክል ካሬ መሬት ያስፈልጋል የሚለውን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ጠቃሚ መረጃ እንደምታገኙበት እምነታችን ነው። ቻናሉ አዲስ ከሆናችሁ እንዲህ አይነት ጠቃሚ መረጃ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ጫኑ። ሼር እና ላይክ ማድረጋችሁን አትርሱ። በቀጣይ እንዲሰራላችሁ የምትፈልጉትን የሰርቪስ ቤት 5 ክላስ፣ 6 ክላስ፣ 7 ክላስ እያላችሁ ፍላጎታችሁን ኮሜንት ላይ አስቀምጡልኝ፣ እያየው የምሰራላችሁ ይሆናል። ወደ ዋናው ቪዲዮ ስንገባ በመጀመሪያ የምንመለከተው ለአራት ክፍል ሰርቪስ ምን ያክል መሬት ያስፈልገናል የሚለውን ሲሆን እንግዲህ ክላሶቹ እያንዳንዳቸው 3 ሜትር በ3 ከ50 ሲሆኑ ጠቅላላ ቤቱ የሚያርፍበት መሬት 42 ካሬ ነው የሚሆነው። እንግዲህ 42 ካሬ መሬት ያላችሁ ሰዎች ምናልባት መሬታችሁ አስፋልት ዳር ወይም መንገድ ዳር የሚሆን ከሆነ እነኚህን አራት ክላሶች ሰርታችሁ ለሱቅ ማድረግ ትችላላችሁ። እንዲሁም ደግሞ ግቢ ውስጥ 42 ካሬ ሜትር ያላችሁ ሰዎች ሰርታችሁም ለማከራየትም ልትጠቀሙ ትችላላችሁ ማለት ነው። በመቀጠል ወደ ዋጋ ዝርዝሩ ስንገባ የምንጀምረው ከቅየሳ ሲሆን ለቅየሳ 3000 ብር እንከፍላለን። በቀጣይ ደግሞ ለመሬት ቁፋሮ 5000 ብር እንከፍላለን። ውድ ተመልካቾቼ እንግዲህ የዋጋ ዝርዝሩን በመናገርበት ሰዓት ወረቀትና እስክሪፕቶ ይዛችሁ እየመዘገባችሁ ብትሄዱ መጨረሻ ላይ የዋጋ ዝርዝሩን አብረን የምንደምር ይሆናል። በቀጣይ ደግሞ የምንመለከተው ድንጋይ ሲሆን ድንጋይ ለዚህ ቤት 3 ቢያጆ ያስፈልገናል። እንግዲህ የድንጋይ ዋጋ በቢያጆ ከቦታ ቦታ ልዩነት ስላለው እንደየአካባቢያችሁ ነው የምትይዙት። ከ20,000 ጀምሮ እስከ 30,000 ብር የሚሸጥበት ቦታ ሊኖር ስለሚችል አቨሬጅ እኛ አካባቢ ላይ የሚሸጠው 24,000 ሲሆን ለሶስቱ ቢያጆ 72,000 ብር ለድንጋይ እናወጣለን ማለት ነው። በቀጣይ ደግሞ የምንመለከተው አሸዋ ሲሆን አሸዋውም እንደዚሁ እንደ ድንጋይ ከቦታ ቦታ በጣም ዋጋ ልዩነት ያለው ሲሆን ከ40,000 ከ45,000 ጀምሮ እስከ 70,000 ብር የሚሸጥበት ቦታ ስላለ እናንተም ይሄንን ማስታወሻውን በመያዝ አካባቢያችሁ ላይ ያለውን ዋጋ በሁለቱ ቢያጆ ታባዛላችሁ ማለት ነው። እንግዲህ አሸዋ እኛ አካባቢ ላይ የሚሸጠው 50,000 ብር ስለሆነ ለአሸዋ ለሁለቱ ቢያጆ 100,000 ብር ያስፈልገናል ማለት ነው። ሌላው ደግሞ የሚያስፈልገን ነገር ሴሌክትድ ማቴሪያል ሲሆን ይሄ አንዳንድ ጥቁር አፈር ያለበት ቦታ ላይ የምትሰሩ ከሆነ አፈሩን እንደ ዌስቴጅ ስለምናስወግደው በዛ ቦታ ተመልሶ በአርድኮሩ ስር ወይ በመስተሻታው ስር የምንጠቀመው እንደገና እንዲሁም በግንቡ ዙሪያ ላይ መልሰን ባክፊል የምናደርግበት ስለሆነ ምናልባት እናንተ የቆፈራችሁት አፈር ጠንካራ አፈር ከሆነ መልሳችሁ እሱን መጠቀም ትችላላችሁ። አፈሩ ግን ጥቁር አፈር ከሆነ አንድ ቢያጆ ሴሌክትድ ማቴሪያል ማውረድ ግድ ይላችኋል። አንዱ ቢያጆ ሴሌክትድ ማቴሪያል 12,000 ብር ነው በአሁኑ ሰዓት እየተሸጠ ያለው እና ለሴሌክትድ ማቴሪያል 12,000 ብር ትይዛላችሁ ማለት ነው። በቀጣይ የምንመለከተው ደግሞ ጠጠር ሲሆን ጠጠር ለግሬድ ቢሙ ለኮለኑና ለቶፕ ታይ ቢሙ እንደገና ወለሉን ለመሙላት በአጠቃላይ 8 ሜትር ኪዩብ አካባቢ ያስፈልገናል። እንግዲህ አሁን ላይ 1 ሜትር ኪዩብ የተሸጠ ያለበት ዋጋ 3750 ብር ሲሆን ለ8 ሜትር ኪዩብ ለጠጠር ከነ ትራንስፖርቱ 30,000 ብር አካባቢ እንይዛለን። እንግዲህ ተመልካቾቼ ሌላው የምንመለከተው በቀጣይነት ሲሚንቶ ሲሆን ሲሚንቶ ከመሰረት ጀምሮ እስከ ልስኑ ድረስ በጠቅላላው 80 ኩንታል ያስፈልገናል። እንግዲህ ሲሚንቶ በተለያየ ቦታ ላይ በተለያየ ዋጋ ነው እየተሸጠ ያለው። ምናልባት አሁን ላይ አዲስ አበባ አካባቢ 1100 አካባቢ የሚሸጥበት ሁኔታም አለ። እንደገና ደግሞ ወደ ክፍለ ሀገር ወጣ በምንልበት ሰዓት እስከ 1450 እስከ 1500 እስከ 1600 የሚሸጥበት ቦታዎች ይኖራሉ። አቨሬጅ እኛ ያለንበት አካባቢ 1450 ነው የተሸጠ ያለው። እንግዲህ 80 ኩንታል ሲሚንቶን በ1450 ስናባዛው 116,000 ብር ለሲሚንቶ እንይዛለን ማለት ነው። እንግዲህ ተመልካቾቼ በቀጣይ ደግሞ የምንመለከተው ፌሮን ይሆናል። ፌሮ ለዚህ ቤት ባለ 10 ዲያሜትር ነው የተጠቀምነው። እንግዲህ ለግሬድ ቢሙ ለኮለኑና ለቶፕ ታይ ቢሙ ብቻ ነው የተጠቀምነው። መሀሉን ሜሽ አላደረግንበትም፣ እንዲሁ ነው አርማታ የተሞላው እና ለግሬድ ቢሙ ለኮለኑና ለቶፕ ታይ ቢሙ አጠቃላይ 30 ቤርጋ አካባቢ ያስፈልገናል። ባለ 10 ማለት ነው። ይሄን 30 ቤርጋ አንዱ አሁን ላይ የተሸጠ ያለው 1300 ብር አካባቢ ነው። ለፌሮ 39,000 ብር እንይዛለን ማለት ነው። ሌላው ስታፋ ነው። ስታፋ በኪሎ 30 ኪሎ አካባቢ ነው የተጠቀምነው።
1 ኪሎ አሁን ላይ የሚሸጠው 200 ብር ነው። ለስታፋ 6000 ብር እንይዛለን። እንዲሁም ደግሞ የፌሮና ስታፋ ማሰሪያ ብላክ ዋየር ወይም ሽቦ አለ። ሽቦውን በኪሎ ነው የሚሸጠው። 5 ኪሎ ሽቦ ያስፈልገናል። 1 ኪሎ ሽቦ 200 ብር ነው። ለ5 ኪሎ 1000 ብር እንይዛለን። ሌላው የምናየው ብሎኬት ሲሆን ለዚህ ቤት ለዙሪያውም ለፓርቲሽኑም ባለ 15 ብሎኬት ነው የተጠቀምነው። አጠቃላይ 1800 ፍሬ ብሎኬት ያስፈልገናል። የብሎኬት ዋጋ አንዱ ብሎኬት 40 ብር የተሸጠ ሲሆን 1800 ብሎኬት ለመግዛት 72000 ብር ከነ ትራንስፖርቱ ያስፈልገናል። 72000 ብር ትይዛላችሁ የብሎኬቱን። ሌላው የምንመለከተው እንጨትና እንጨት ነክ የሆኑ ነገሮችን ሲሆን አንደኛ የፎርምወርክ እንጨት አለ፣ ፎርምወርክ አለ፣ የጣሪያ እንጨት አለ፣ ሞራሌ አለ፣ እንዲሁም ደግሞ እንጨቱን ለማዋቀር የሚያስፈልግ ሚስማር አለ። እነኚህን አንድ ላይ ጠቅለል አድርገን ስንይዝላቸው እንጨት ነክ ነገሮችን በአጠቃላዩ 30000 ብር እንይዛለን። በቀጣይነት የምንመለከተው ደግሞ ቆርቆሮ ሲሆን እንግዲህ እንደነገርኳችሁ 42 ካሬ ላይ ነው የሚያርፈው ቤቱ። ለ42 ካሬው 35 አካባቢ ቆርቆሮ ያስፈልገናል። እንግዲህ ቆርቆሮ ደግሞ በተለያየ ጌጅ ያለ ሲሆን ለጣሪያው ብዙ ጊዜ የምንጠቀምበት 32 ጌጅ ቆርቆሮ ነው። አንዱ ቆርቆሮ አሁን ላይ የተሸጠ ያለው 1100 ብር ሲሆን ለ35ቱ ቆርቆሮ 38500 ብር ያስፈልገናል። የቆርቆሮውን 38500 ብር ትይዛላችሁ ማለት ነው። ተመልካቾቼ በቀጣይነት የምንመለከተው ደግሞ ጂፕሰም ነው። እንግዲህ ጂፕሰሙን የተጠቀምነው በክላሶቹ በውስጥና በረንዳው ላይ ነው። አጠቃላይ ለጂፕሰም የወጣው ወጪ 25000 ብር አካባቢ ነው። 25000 ብር አድርጋችሁ ትይዛላችሁ። በቀጣይ የምንመለከተው ደግሞ ቀለም ነው። እንግዲህ ቀለም የሚቀባው ፓርት ከውጭም ከውስጥም ወደ 250 ካሬ አካባቢ ይሆናል። ጠቅላላ ለቀለም 25000 ብር እንይዛለን ከነ ባለሙያው ማለት ነው። ሌላው የኤሌክትሪክ ስራ ሲሆን እንግዲህ የኤሌክትሪክ ስራ ላይ ገመድ ያስፈልጋል፣ ሶኬት ያስፈልጋል፣ ስዊቾች ያስፈልጋሉ፣ አምፖል ያስፈልጋል። እነኚህን ጠቅላላ አድርገን 20000 ብር እንይዝላቸዋለን ለኤሌክትሪክ ስራ። እንግዲህ በመጨረሻም የቀረው ነገር በር ነው። በርና መስታወት እንግዲህ 4 በር ያስፈልጋል። እያንዳንዱን በር ከነ መስታወቱ 20000 ብር ትይዛላችሁ። ለአራቱ በር ጠቅላላ ወጪው 80000 ብር ለበር ትይዛላችሁ ማለት ነው። ሌላው እንግዲህ በስተመጨረሻ የምናስገባው ነገር የሰራተኛ የጉልበት ዋጋ ነው። ይሄ የጉልበት ዋጋ የፊኒሺንግ ስራዎችን አያጠቃልልም። ጠቅላላ ለሰራተኛ የያዝነው ዋጋ የወጣው ወጪ 140000 ብር ነው። 140000 ብር ለሰራተኛ ትይዛላችሁ ማለት ነው። ውድ ተመልካቾቼ እንግዲህ አሁን ጠቅላላ ድምርን የምናሳውቅበት ሰዓት ላይ ደርሰናል። ጠቅላላ እስካሁን የወጡትን ወጪዎች ስንደምራቸው 814500 ብር አራት ክፍሉን ለመስራት ያስፈልገናል ማለት ነው። እንግዲህ ይሄ ስራ በሚሰራበት ሰዓት አንዳንድ ኦቨርሄድ ኮስቶች አሉ፣ ያልታሰቡ ወጪዎች። ለነዚህ ወጪዎች የዚህን ዋጋ 10% እንይዛለን። 10%ን 81450 ብር ስንደምርበት አጠቃላይ ወጪው 895950 ብር ያስፈልገናል ማለት ነው። እንግዲህ ወደ ተመልካቾቼ መግቢያዬ ላይም እንደገለጽኩት በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አሳውቁኝ። የ4 ክላስ፣ የ5 ክላስ፣ የ6 ክላስ፣ የ7 ክላስ እያላችሁ የምትፈልጉትን ብዛቱን ንገሩኝ፣ እያየው የምሰራላችሁ ይሆናል። እንዲሁም ደግሞ በቅርብ ጊዜ ውስጥ የተለያዩ ቤቶችን፣ የእንጨት ቤቶችን፣ የብሎኬት ቤቶችን በተለያየ ስፋት እንሰራላችኋለን። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ